አንዳንዴ ያበሳጨን ነገር ወይም ፍረስትሬት ያደረገን ራሱ በቁጡ እኮ ምን እንደሆነ አናውቀውም፣ ግን በቃ እየተበሳጨን ነው ወይም እየተረበሽን ያለን ማለት ነው። እና ዛሬ ዴይ 3 ላይ የምናደርገው ነገር ምንድን ነው? እንለያለን። ያበሳጨንን ነገር በትክክል እንለያለን፣ ስምም እንሰጠዋለን። ለምሳሌ በጣም ቀላል ነገር ሰልፍ በጣም ረዝሞ ሊሆን ይችላል። የሆነ ትምህርት ቤት ለመሄድ ወይም ስራ ለመሄድ ስትወጡ ወደ የምትሄዱበት ቦታ ያለው የታክሲ ሰልፍ ከአቅም በላይ ይሆንና ብስጭጭጭት የምትሉት የለም። እንደዛ ልክ በሞመንቱ ትቆሙና ኦኬ ተበሳጭቻለሁ፣ ምንድነው ያበሳጨኝ ብላችሁ ያንን ነገር ማሰብ። በቃ ስም ስትሰጡት ይሄ ነገር ነው እንደዚህ ያበሳጨኝ ብላችሁ ስም ስትሰጡት በጊዜው የተወሰነ አይነት እረፍት ታገኛላችሁ። ሞክሩትና ታዩታላችሁ። ይሄ ምን ይረዳል? በተለይ ደግሞ በቃ የተለያዩ ተደጋጋሚ ነገሮች የለም 3-4 ነገሮች አበሳጭተውን እንደሆነ ከነዛ ነገሮች በጣም ያበሳጨን አንዱ ነገር ነው። ለምሳሌ ከአለቃችንም ጋር ተጣልተናል፣ ከቤትም ልጆች አበሳጭተውናል፣ ቁርስ ጥሩ አልመጣልንም። ግን ከዛ ሁሉ በጣም ያነጫነጨን ያለው አንዱ ነገር ነው። እዛ አንዱ ነገር ላይ ፎከስ አድርገን እንድንሰራ አይደንቲፋይ ማድረግ ወይም የችግሩን መንስኤ ማወቅ። ስለዚህ ዴይ 4 ላይ እንገናኛለን።